ሰላም ጤና ይስጥልኝ የዋናው ሚዲያ ተከታታዮች፣ በሀገር ውስጥና በዓለም ዙሪያ የተሰሙ አዳዲስና ትኩስ መረጃዎችን ይዤላችሁ ቀርብ ያለሁ። አብራችሁን ቆዩ። በሐረር ከተማ አንዲት እናት 5 ልጆችን እንደተገላገሉ ተነገረ። በሐረር ከተማ አንዲት የ35 ዓመት እናት 4 ወንድና አንዲት ሴት በድምሩ 5 ሕፃናትን በሰላም መገላገሏ ተገልጿል። ወይዘሮ በድሪያ አደም የተባሉት እኒህ እናት ትናንት ምሽት 3 ሰዓት ተኩል ላይ በሐረር ሕይወት ፋና ሪፈራል ሆስፒታል የሕክምና ባለሙያዎች በሰጡት ድጋፍ ሕፃናቱን በሰላም ሊገላገሉ ችለዋል። እናትየው በሐረር ክልል ሶፊ ወረዳ ቂሌ ቀበሌ ገንደ አህመድ ተብሎ በሚጠራው መንደር ነዋሪ ሲሆኑ ትዳር መስርቶ በቆዩባቸው 12 ዓመታት ውስጥ ልጅ የመውለድ ፍላጎታቸው ሳይሳካ መቆየቱ ተገልጿል። ይሁንና አሁን ላይ በአንድ ጊዜ የ5 ሕፃናት እናት ለመሆን በቅተዋል። የሕክምና ባለሙያዎቹ እንደሚገልጹት ከሆነ በአሁኑ ወቅት 5 ሕፃናት 4 ወንድና አንዲት ሴት በጥሩ ጤንነት ላይ ይገኛሉ ተብሏል። ሕፃናቱ አስፈላጊው ክትትል እየተደረገላቸው ሲሆን ይህ ልዩ ክስተት በሆስፒታሉ ባለሙያዎችና በቤተሰቦቻቸው ዘንድ ትልቅ ደስታን የፈጠረ ሲሆን እናትየውም በሰላም መገላገላቸው ተገልጿል። በእንጅባራ ከተማ በአሰቃቂ ሁኔታ 2 ሰዎችን የገደለው ግለሰብ በእስራት ተቀጣ። በአማራ ክልል አዊ ብሔረሰብ አስተዳደር ከፍተኛ ፍርድ ቤት በዳንግላና በእንጅባራ ከተሞች የሰው መግደል ወንጀል በፈጸሙ 2 ተከሳሾች ላይ ከባድ የጽኑ እስራት ውሳኔ ማሳለፉን አስታውቋል። እንደ አዊ ብሔረሰብ አስተዳደር ከፍተኛ ፍርድ ቤት ገለጻ ከሆነ በእንጅባራ ከተማ 02 ቀበሌ ውዴ አስሪት በሚባል መጠጥ ቤት ውስጥ ተከሳሽ በጎ ሰው አወቀ በታጣፊ ክላሽንኮቭ መሳሪያ በመጠቀም የ2 ሰዎችን ሕይወት አጥፍቷል። ተከሳሹ ሟች አድነው ጌታውን ግንባሩን እንዲሁም ሟች ሀብታም አምሳሉን ደረቷን ጥይት በመምታት ሕይወታቸው እንዲያልፍ አድርጓል። ፖሊስም የሁለቱን ሟቾች ጉዳይ በአስከሬን ምርመራና በተለያዩ የምርመራ ውጤቶች በማጣራት የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የአዊ ብሔረሰብ አስተዳደር ከፍተኛ ፍርድ ቤት ተከሳሹ የፈጸመው ወንጀል በሰውና በሰነድ በመረጋገጡ ሚያዝያ 16 2018 ዓ.ም በዋለው ችሎት በፈጸመው ተደራራቢ የግድያ ወንጀል በ25 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ዛምቢያ የአሜሪካን ጥያቄ ውድቅ አደረገች። ዛምቢያ ከአሜሪካ የሚቀርብላትን የ$2 ቢሊዮን የጤና ድጋፍ ስምምነት ሀገሪቱ ካሏት ስልታዊ የማዕድን ሀብቶች ጋር ለማያያዝ የቀረበውን ቅድመ ሁኔታ ውድቅ ማድረጓን አስታወቀች። የዛምቢያ የውጭ ጉዳይ ሚኒስትር ሙላምቦ ሃይምቤ እንደገለጹት የጤናና የመድህን ስምምነቶች ለየብቻቸው ሊደራደሩ ይገባል እንጂ አንዱ ለሌላው ማስገደጃ መሆን የለባቸውም ብለዋል። በሉሳካና በዋሽንግተን መካከል የተፈጠረው ይኸው አለመግባባት የአሜሪካ መንግስት የ5 ዓመት የጤና ድጋፍ ለማድረግ የዛምቢያን የኮባልትና የኮፐር ማዕድናት ለአሜሪካ ኩባንያዎች ቅድሚያ እንዲሰጥ መጠየቁን ተከትሎ የመጣ ነው። ዛምቢያ ይህ ጥያቄ የሀገሪቱን ሉዓላዊነት የሚጋፋና ለዜጎች የግል መረጃ ደህንነት አስጊ የሆኑ ድንጋጌዎችን የያዘ ነው በማለት ተቃውማለች። አሜሪካ በአሁኑ ወቅት የውጭ እርዳታ አሰጣጥ መዋቅሯን በመቀየር እንደ ዩኤስኤድ ያሉ ተቋማትን በማፍረስና መንግስታዊ ካልሆኑ ድርጅቶች ጋር የነበራትን ግንኙነት በመቀነስ ከሀገራት ጋር በቀጥታ የጥቅም ልውውጥ ላይ ያተኮሩ ስምምነቶችን እያደረገች ትገኛለች። ዛምቢያ ይህንን የጥቅም ልውውጥ አካሄድ የተቃወመች የቅርብ ጊዜ የአፍሪካ ሀገር ስትሆን ከዚህ ቀደም ጋና እና ዚምባብዌ ተመሳሳይ የውሂብ ደህንነት ስጋቶችን በማንሳት የአሜሪካን የጤና ስምምነቶች ውድቅ ማድረጋቸው ይታወቃል። አገሪቱ በአፍሪካ ሁለተኛዋ ትልቅ የኮፐር አምራች እንደመሆኗ የማዕድን ሀብቷ ለዓለም አቀፍ ቴክኖሎጂና የኢነርጂ ኢንዱስትሪዎች እጅግ አስፈላጊ መሆኑ የውጥረቱ ዋነኛ መንስኤ ሆኗል። አሜሪካ በበኩሏ ይህ አዲስ አካሄድ ሀገራት በእርዳታ ላይ ያላቸውን ጥገኝነት ለመቀነስና የአሜሪካን ስልታዊ ጥቅም ለማስከበር ያለመ መሆኑን ትገልጻለች። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል ተባለ። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቄ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አምባገነኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ለመወዳጀት ዳር ሲሉ ከርመዋል። በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ፣ የቀይ ባህርን ደህንነት ከማስጠበቅና ቀጣናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነትን ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም በሙሉ ልብ እንዲተማመኑ አያደርጋቸውም። ቦኮ ሐራም በቻድ ሐይቅ ክልል በሚገኝ ወታደራዊ ጣቢያ ላይ ባደረሰው ጥቃት ቢያንስ 23 የቻድ ወታደሮች ሲገደሉ 26ቱ ቆስለዋል። ጦር ሰራዊቱ በመግለጫው እንዳስታወቀው በቻድ ሐይቅ ዙሪያ ለረጅም ጊዜ በካሜሮን፣ ቻድ፣ ኒጀር እና ናይጄሪያ አዋሳኝ አካባቢዎች ሲንቀሳቀስ የነበረው የናይጄሪያ ታጣቂ ቡድን ጥቃቱን የጀመረው ሰኞ ምሽት በቻድ ባርካቶሎሮም ደሴት ላይ ነው። በአሸባሪው የተሰነዘረው ጥቃት መቀልበሱን፣ ቁጥራቸው ቀላል የማይባሉ የቦኮ ሐራም ተዋጊዎችም እንደተገደሉ በሰራዊቱ ተገልጿል። የቻዱ ፕሬዝዳንት ማሃማት ኢድሪስ ኢቲኖ ማክሰኞ ዕለት በፌስ
በፌስቡክ ገጻቸው ላይ በጻፉት ጽሑፋቸው ላይ ጥቃቱን አውግዘዋል። ቦኮ ሐራም በባርካ ቶሎሮም የጦር ሰፈር ላይ እያደረሰው ያለውን ጥቃት ፈሪ ሲሉ ተናግረዋል። ስጋቱ ሙሉ በሙሉ እስኪወገድ ድረስ ቻድ በአዲስ ቁርጠኝነት ትግሉን እንደምትቀጥል ገልጸው ለተገደሉት ወታደሮቻቸው ቤተሰቦችም መጽናናትን ተመኝተዋል። የቻድ ወታደሮች በቻድ ሐይቅ አካባቢ ከቦኮ ሐራም እየተጠናከሩ ያሉ ጥቃቶች ገጥሟቸዋል። በጥቅምት 2024 በተመሳሳይ ጥቃት ወደ 40 የሚጠጉ የቻድ ወታደሮች ተገድለዋል። ትራምፕ በሆርሙዝ የጀመሩትን ወታደራዊ ዘመቻ በጊዜያዊነት አገዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ባለው ድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ የጀመሩትን የነጻነት ፕሮጀክት ወታደራዊ ዘመቻ ለጊዜያዊ እንዲቆም አዘዙ። ፕሬዝዳንቱ ይህን ውሳኔ የወሰኑት ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲያዊ ስምምነት እድል ለመስጠት መሆኑን አስታውቀዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ